ዋናው ስትፈልገኝ የምታወራበትን መንገድ ምናምን ሳልረዳ ቀርቻ አይደለም። ይገባኛል ሀሳቡ ምናምን እረዳለሁ፣ ግን ከመቅረት መምጣት ይሻላል በሚለው ነው የመጣሁት እና ስለመጣችሁ በቅድሚያ በጣም ደንጊው ሀሳቤ ደግሞ ከዚህ በፊት ላይክ ጥሩ አድርጌ ነበር ሁለታችሁን ለብቻ ለማውራት። ይቅርታ ግን ስላቋረጥኩ ይቅርታ። ሚስትህ አልመጣችም? ቦርሳክ እንደጥራት አይ ያው ብቻን ከሚደብር ምን አገባሽ? እኔ እኮ ስለተመቸኝ ነው። ወይኔ ቆይ አንድ ጊዜ ላውራ። ቦስሽ እኔ ግራ ጎን ስትቀር እንዳይበርድ ብዬ ነው። በረደኝ አልኩኝ እኔ አሁን በዚህ ተራራ ላይ እንዴት ነው ይበርደኝ? ማሩ አንተ ተመምጣት አይከብድም? ኦኬ ተናፍቅሻለሽ ነው። አንድ ጊዜ እኔ ላውራና እኔ በጣም አስብለታለሁ። ብቻውን ሲሆን ይከፋኛል። ለዛ እኮ ነው እኔ ሀሳቢ ተባረክ ይዞ መምጣት አለበት። ምንም ቢሆን እኮ በጣም ብዙ አብረን አሳልፈናል። ለዛ ብዬ እኮ ነው እኔ አሁን እዚህ ጋር አስደብረት ምናምን እንዳልሄድ ይችላል። ሃይሚ እኔ ስምኝ ይሻላል። ከዚህ በፊት ላይክ ሁለታችሁን ለማውራት ሞክሬ ነበር። ዘን እኔ በእኔ እሳቤ ላይክ ከነዳኒ ከነሶሲ ጋር በነበረው ኢሹ ነበረ ላወራችሁ የፈለኩት። ዳኒ እና ሶሲ በሌሉበት ስላወራኋችሁ የሁላችሁንም ሀሳብ ስላልሰማሁ ነው ብዬ አሰብኩኝ። እንደዛ ላይክ ለአንድ ግባባ የቻል ነው እና አሁን ደግሞ ሚዲያውን በአንድ እግሩ አቁማችሁታል። ዜሮ ሰማን እዚህም እግዚአብሔር ይመስገን። ያንተ የሆነው ሰው ሲመጣ እንደዚህ ነው። አዲስ አሁን ተወራ ነው ማለት ነው። አይገርምም? ማትወጣውን ተራራ እየወጣሽ ነው። የተፈታ ነገር ድጋሚ ሃይሚ ምንድን ነው የተፈታ? እሺ ቦስ ለዚህ ነው አይጠራኝ። እኔ ደግሞ እኔ አሁን ምን ላስተካክልሽ? እሺ አሁን ሃይሚ ምን መሰለሽ የተፈጠረውን ነገር ሁለታችሁም ከኢጎ ስሜት ወጣችሁ። አንቺም በሱም ፕሮባብሊ አንተም ሰፖርት አደርገኛለህ ብዬ አስባለሁኝ። አሮን ነው ምን እየተካሄደ ነው የተፈጠረውን ችግር ለመፍታት ዊል ትራይ አወር ቤስት። ችግር ምንድነው አልገባኝም። የሚፈታ ነገር እሱ የሚያግዝ ነገር ምን አለ? ቆልቷታል። በእናትህ በስርዓት እንኳን አይ ቆይ ሲጀመር ቆልቷታል። በስርዓት እንኳን አመጣው መፍትሄ እኮ ነው። አያገባም። እሷ ስትናገር ያላልካት ስናገር አታገርካት ደግሞ ይደብራል። አንተንም ነው የነካሁት። ሶኔ አንተንም ላስደብራ ሀቢቢ እሱን ካስደበርከው ደግሞ እኔ አንተን አስደብረዋለሁ። ከነ ሚስትህ ማለት ነው። አስደብረዋለሁ። ምን ታመጣ? ወይኔ እኔ እኮ እስካሁን እኔ መጣላት ምናምን ስለደበረኝ ነው ስላልተነካካን ነው ዝም ያልኩት። ይቅርታ በጣም እኔ ከተነሳብኝ ሁላ በጣም እዚህ ጋር እኔ ችግር የለብኝም። ስለምንከራከር ጨዋ መስሎ ምናምን ለማውራት ይሞክራል። እዚህ ጋር ዛሬ ገና አልተመቻትም መሆን አለበት። መቼም ብቻ ነው የመጣኸው አይደለ? ምን የእሷ ነገር ነው ያሳሰበሽ? አይ ያው የእሷ ነገር ነው። እሷን ለማውራት እሞክራለሁ። ለማስቀናት ሊሆን ይችላል። የእሷ ነገር ነው ያሳሰበሽ እንጂ እኔ እሷንም ደውላ ቪዲዮ ታያሳስበኝ። እሷ እንዳንቺ ስራ ፈታ አይደለችም። እንዳንቺ ስራ ላይ ናት። አንድ ጊዜ አባት የስራ ሰው ማታውቃለህ። በምን ምን እስቲ ያሳይሽ ነው እየመጣሽ ነው ከወንድ ጋር። እሷ ቢያንስ ስራ ላይ ነው። ገብቶሻል? ህይወቴ ጋር ነው ከወንድ ጋር መምጣት የስራ ሰው አያስብልም። ያላሰብኩት ነገር ውስጥ እየገባችሁ ነው። እሷ ስራ ላይ ነገሮችን ከማስበው በላይ ጀመር። የእሷን ስም ሜንሽን አታርጊ ስለማይገባሽ፣ የእሷ ስም መጥራት ስለማይገባሽ። ኧረ እባክህ ትርፍ ቃል ባንነጋገር ጥሩ ነው። አንተን የረበሽክ ስለሆነ በጣም ይቅርታ። እንደዚህ ችግር አለባቸውና ነው እንደፈለግሽ እያወራሽ ትርፍ ቃል ምናምን ትያለሽ እንዴ? ከአንቺ ቢያንስ በሱ ፊት አክብረኝ እሺ። የእኔ አክባሪ አከበርሽኝ አንቺ በሰው ፊት። አንተ እኮ ወሳኝ ቀናቶቼ ላይ ስላበላሸብኝ ነው። ምንም ያበላሸውብሽ ከኔ ለምራስሽን በራስሽ ሰጠው ቻንስ ሰጠው ምናምን የምንድን ነው የምታጣሽ ነው? ኧረ እኔ ሄድለታለሁ። ይቅርታ እሱ እንዲደብረው አልፈልግም። እንደዛ ይሻላል። ትችላላችሁ። መፍታችሁ ለምን መሄዳችን የሚያስደስተው አየህ፣ በጣም ነው ኮንፈርት የሚሰጠኝ። ካሜራ ያለ ግን እያወቃችሁ እኔ ስራ ፈት ጓደኛ አይደለም ያለኝ የሆነ ኤኒታይም የምትገኝ አይደለም። እሱን አክብረን እዚህ ጋር ስለተገኘን ስራ ፈቶች ነን እኛም ማለት ነው። አፍህን በጣም አትክፈት እንደዚህ። አንቺ ከከፈትሽ እሺ እንድናደርግ በተራ በተራ እናውራ። ይሄ ልማዱ ነው እንዳይደብር። በተራ እናውራ ነገሮችን እንድንቀርፍ። አትቃጥ
አትቃጠኝ። መናደድ የለብሽም። ረጋ ብለሽ አውሪ። ለምንድን ነው እንደምናደድልህ የምታስበው? እንዳትናደጂ ረጋ ብለሽ። ቆይ ምን እያደረጋችሁ ነው? እውነታችሁ በጣም ነው። ራሳችሁን ኮንትሮል አታደርጉም እንዴ? አይ መሄድ ይችላሉ። እዚህ እነሱ እኮ ነው መጥተው የበጠበጡ። እኔ እናንተ ሰላማዊ ነበረና ያወራነው ነገር ነበር። ስለጠራኝ ነው የመጣሁት። በጣም ይቅርታ። ምን አግብቶሽ ነው እሷ ሜንሽን አድርገሽ የምትነካኪው? እሱ ነው አይጣላሽ። እሱ ነው ማውራት ያለብሽ። በቃ ሲጀመር እናቀሰዋለሁ ገና ተነቅሼ ነው ማስደምጥ። ተደብሯት ነው ተጣልታችሁ ነው ሌላ ሰው ስሞት ነው አይደል? አይ ሌላ ሰው እንዲስማኝ ትረዳኛለች። ሌላ ሰው እንዲስማኝ ፖላይቶኛ አንቺ ማወራሽ ምንድን ነው ማለት ፍላጎት ምንድን ነው? ሚፍታ ልስማ፣ ቅድሚያ ልስማ። ምንም አትንገራት። ምንም የሚፈታ ነገር የለም። ምን አስለፋ? ለምን ትለፋለሁ? እየመጣ ካሜራ ፊት ለምን ትሳቀቃለህ? እኔ ኦዲየንሶቻችሁ እኮ እንዴት እንደሚያስጨንቁኝ ስለማታውቅ በቃ ሚፍታን ምንም አትበሉት። እኔም እሷን በራሷ መንገድ ነው የምትሄደው። ኖርማል ነው። ፕላስ እንደ ጓደኛም ደግሞ ይህ ነገር ይመለከተኛል አይደል? ልክ ነህ። ግን አሁን ደግሞ እኔ ደግሞ በዚህ ጉዳይ ላይ ምን አይነት መንገዶች እንደመጣን እንደ ጓደኝነት እኔ አንተ ችግሮች እስከዛሬ አብሬ ሳሳልፋቸው ነበር። አንተ የእኔን ችግር ሀይሚም እንደዛው ሀይሚም ከእሱ ጋር እንደዛው አይደለ? እንደዛ ነበረ ጓደኝነታችን ነበር ነው። ስበብ አግኝታለች እኮ ለማውሪያውን ለመሳደብ ማፍ ለመክፈትም ስበብ ነበር። በተፈጠረ አንድ ትንሽ ስህተት ይሄን ሁሉ ርቀት መሄድ። እሺ ፎር ኤግዛምፕል እንበልና አንደኛችሁ ከአንድ ሰው ከወለድ ቀጥል ልትወልዱ ነው። አንደኛችሁ ደግሞ ፍራንክ ላይ ልታሳያለህ ውስጥ ድጋሚ እሷ ከሶሲ ጋር ያደረኩት ለማንኛውም ኖርማል ነው ቦስ። እዚህ ጋር ምንም የሚያስደርግ ነገር የለም። እሺ ስማ ምን አለችኝ ደግሞ መሰለህ? የረሳሁላትን ነገር ከሶሲ ጋር ወንድሜ ምናምን ብላ ፖስት አድርጋ ነበር አትልም? መጣ ምንድነው አሎን ሲል ታረቃት ምናምን ብላ ጭራሽ እዛም ላይ አፏን ከፈለች። ታውቃለህ ምንም እኮ አታውቂም። ብፈልግ እኮ እኔ እኮ ከእሷ ጋር ሌላ ግንኙነት ብፈልግ ድሮ ምችል ነበር። ታውቂያለሽ መፍትሄ እኮ ነው። ሜቢ አንቺ ድሮ ከእሷ ጋር ትቀኝ ነበር ነው። አሁን ላይ ግን መብት ነው። ምን አሁን ላይ እኮ አንተ አይደለም የምትሰጠኝ ይሄንን መብት። እንደዛ እኮ አትለኝም። አይ ለእሷ እንጂ እና እሷ መጣ እኔን የመናገር መብት አላት እዛ ጋር መስተናገርኩ እንዴ? አፍሽን ከፈትሽ ኮሜንት ጽፈሽ ማታውቂበት ቤት እንደሚጽፈው ኮሜንት ነው የጻፍኩት። እና አሳዘነች ላይፏ ሲበላሽ